በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን። የሌዊና የስምዖን ሀብተ ቅባታቸው። የአሮን ጸናጽልና የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃም፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃም የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋናም፣ በዳርቻዋ የምትቀመጥ የውሃ መንቀል፣ እዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅባ መንግሥት ሙዳይ፣ በደብተራ ሙሴ አበባ ያፈራሽ በኩረ ሎሚ፣ ሥልጣነ ክህነት፣ ሰማያዊ መሥዋዕትን ያስገኘች፣ ምድራዊት እንቦሳ፣ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋሽ በር አምሳል ያያት፣ ሐጌ በተዘጋጀሽ ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት የዓይኖቹ ብርሃን 3 ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ፣ ኢሳይያስ በተጠማሽ ምድር የመሰላት ያበበሽ በትር፣ ሚልኪያስ በአዳራሽ፣ ዳንኤል በቤተ መቅደስ የመሰላት፣ የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር፣ ዙፋኑ የሐር፣ መጨጊያው የወርቅ፣ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሠራች፣ በውስጧም 7ቱን ምሰሶች አቆመች እንዳለም የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ብሎ እንደተናገረም ከነገሥታቱ ዘር የተወለደች የተሸለመች ሙሽራም የዳዊት ልጅ የመለኮት ማደሪያ ቤት ማርያም እነኋት። 7 ምሰሶች የተባሉ አባቶቿ፣ አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሦስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ 7ተኛ ሰለሞን ናቸው። ፍሬን የተሸከመች ተክል፣ የአካላዊ ቃል ማደሪያ የምታማልድ ታቦት እነኋት። የጸሎት ማሳረጊያ ማኅጠንት፣ የሽቱ ቦታ ገነት፣ የብስተ መና መሶብ፣ ከኀጢአት የሚያነጻ ወይን ያለባት የሕይወት ጽዋች ናት። የሃዳጌ በቀል እናት የምትሆን ይህች ድንግል በክብር በባለሟልነት ከፍጥረት ሁሉ የሚተካከላት የለም። ምስጋናዋን ገናንነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን።